በዛሬው ቪዲዮ ይሄን የመሰለ ጽድትና ፏ ያለ አኒሜሽን እንዴት እንደምትሰሩ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ እንደምትመለከቱት ክሬት ፕሮጀክት የሚለውን በተን እንጫነዋለን። ከዛ በኋላ ይሄኛውን ኢንተርፌስ ያመጣልናል። እንደምታዩት ከታች የፕላስ ምልክቷን ተጭነን ሬክታንግል ሼፕ አድ እናረጋለን። ሬክታንግል ሼፕ አድ ካረግን በኋላ በመቀጠል ሙቭ ኤንድ ትራንስፎርም የሚለው አማራጭ ውስጥ እንገባና የዜድ አክሲሱን 2000 ላይ እናረጋዋለን። ከዛ በመቀጠል ከዛው ሳንወጣ የሬክታንግላችንን ስኬል ከፍ እናረጋዋለን ማለት ነው፣ ስክሪኑን ፉል እስከሚያረገው ድረስ። ከዛ በመቀጠል የሬክታንግላችንን ከለር ወደ ብላክ እንቀይረዋለን። በድጋሚ የፕላስ ምልክቷን ተጭነን ሌላ ሬክታንግል ሼፕ አድ እናረጋለን። በመቀጠል በምትመለከቱት መልኩ ሼፑን አጀስት እናረጋዋለን። ከዛ በኋላ የሬክታንግላችንን ከለር በምትመለከቱት መልኩ እንቀይረዋለን። ከለር አስተካክለን ከጨረስን በኋላ ኢፌክት ውስጥ እንገባለን። ከዛ ድራዊንግ ኤንድ ኤጅ የሚለው አማራጭ ይመጣልናል። እሱን ነክተን ኢነር ግሎው የሚለውን ኢፌክት አፕ ላይ እናደርገዋለን። ከዛ ስታንዳርድ ሴቲንግ የሚለውን ነክተን እኔ በማደርገው መልኩ ሁሉንም ስቴፖች ተከትላችሁ ኢነር ግሎው የሚለውን ኢፌክት አፕ ላይ ታደርጋላችሁ ማለት ነው። ከዛ ልታስገቡት የፈለጋችሁትን አይከን ወይም ፒኤንጂ እዛው ጋላሪያችሁ ውስጥ ገብታችሁ ትመርጣላችሁ። ኢሜጅ አድ ካደረጋችሁ በኋላ ከዛ በመቀጠል ደግሞ ከታች ቴክስት ተጽፋላችሁ ማለት ነው። ማለትም የአፕሊኬሽኑን ወይ ያስገባችሁትን ፎቶ ስም ከታች ደግሞ ተጽፉታላችሁ። መርሳት የሌለባችሁ ነገር የቪዲዮን ርዝመት 12 ሰከንድ ላይ አድርጉት፣ ለሮቴሽን እንዲመቸም ማለት ነው። ከዛ በመቀጠል ሁሉንም ሌየሮች 12 ሰከንድ ላይ አድርጓቸው። አሁን ዋናውን ስራ ስለጨረስን ሁሉንም ሌየሮች ግሩፕ ውስጥ አድርጓቸው። ከዛ በመቀጠል ሙቭ ኤንድ ትራንስፎርም የሚለው አማራጭ ውስጥ እንገባና እንደምትመለከቱት መጀመሪያ ላይ 0 ሰከንድ ላይ ኬፍሬም አድ እናረጋለን። ከዛ በመቀጠል ደግሞ 1 ደቂቃ ከ15 ሰከንድ ላይ ኬፍሬም አድ እናረጋለን። ከዛ የዜድ አክሲሱን 500 ላይ እናረጋውና ወደ ቀኝ በኩል እናስጠጋዋለን ማለት ነው። ከዛ መልሰን ደግሞ በድጋሚ 3 ሰከንድ ላይ ኬፍሬም አድ እናረጋለን። ከዛ በኋላ ዜድ አክሲሱን 1000 ላይ እናደርገውና ሌየራችንን ደግሞ ወደ ሴንተር እናስጠጋዋለን። እኔ እንደማረገው እናንተም አድርጉ። አሁንም በድጋሚ 4 ከ15 ላይ ኬፍሬም አድ እናረጋለን። ኬፍሬም አድ ካደረግን በኋላ ዜድ አክሲሳችንን 500 ላይ እናደርግና ሌየራችንን ደግሞ እንደምትመለከቱት ወደ ግራ እናስጠጋዋለን። በደንብ እንዳታስጠጉት። አሁንም በድጋሚ 6 ሰከንድ ላይ ኬፍሬም አድ እናረጋለን። ከዛ በመቀጠል ዜድ አክሲሳችንን እንደምትመለከቱት 0 ላይ እናደርገዋለን ማለት ነው። ከዛ በመቀጠል ሌየራችንን ወይም አይከናችንን ወደ ሴንተር እናስጠጋዋለን።
ከ7 ሰከንድ ጀምሮ እስከ 12 ሰከንድ ያሉትን ደግሞ ከ1 ሰከንድ እስከ 6 ሰከንድ እንዳደረግነው መልሰን ራሱን ያለምንም ቅያሪ እናስገባዋለን። ኬፍሬም አድ እናደርጋለን። እንደምትመለከቱት ሙቭ ኤንድ ትራንስፎርም ላይ ያለብንን ስራ በትክክል ሰርተን ጨርሰናል። አሁን ደግሞ ኤክስፖዠር ኢፌክትን እንጨምርበታለን። ኤክስፖዠር ኢፌክትን ከጨመርንበት በኋላ የ3D ሉክ ይሰጠናል። ኤክስፖዠር ኢፌክትን አድርጋችሁ አጀስት ስታረጉ መጀመሪያ ሙቭ ኤንድ ትራንስፎርም ላይ ኬፍሬም አድርጋችኋል አይደል? በእነሱ ኬፍሬሞች ስትሬት ነው የምታረጉት። እኔ አድ ሳረግ እናንተም አድ ታረጋላችሁ። ማለትም ብራይትነሱን ሲጨምረው ብራይትነስ ትጨምራላችሁ፣ ብራይትነስ ቀንስ ደግሞ እናንተም ብራይትነስ ትቀንሳላችሁ ማለት ነው። በትክክል ፎከስ አድርጋችሁ ማየት ይኖርባችኋል። ለማስታወስ ያህል ቪዲዮውን ላይክ ካላረጋችሁ ላይክ ማድረጋችሁ እንዳትረሱ። አሁን እንደምትመለከቱት ኤክስፖዠር ኢፌክትን አርገን ጨርሰናል። ሲሽከረከር እንደምትመለከቱት ወደ ኋላ ሲሄድ ብራይትነሱ ይቀንሳል፣ ወደፊት ሲመጣ ደግሞ ብራይትነሱ ይጨምራል። ይሄ ደግሞ 3D ሉክ እንዲኖረው ያደርግልናል ማለት ነው። ይበልጥ ደግሞ ሮቴሽኑን ወይም ደግሞ ሌየራችንን ስሙዝ ለማድረግ ሙቭ ኤንድ ትራንስፎርም ውስጥ ገብተን በኬፍሬሞቹ መሃል ይሄንን ግራፍ አድ እናደርጋለን። ግራፉን እኔ በማረገው መልኩ እናንተም ታረጉታላችሁ። ለሁሉም ኬፍሬሞች ግራፍ ለእያንዳንዳቸው የምናደርግ ከሆነ ሰዓት ስለሚገልብን ግራፉን ኮፒ እናደርገዋለን። ከዛ በኋላ ለሁሉም ኬፍሬሞች ፔስት እናደርገዋለን። እኔ እንደማደርገው ታደርጋላችሁ። ወደ ኋላ ተመልሰን በድጋሚ ኤክስፖዠር ኤንድ ጋማ የሚለው ኢፌክት ውስጥ ገብተን ያንን ግራፍ እዚህ ላይ ፔስት እናደርገዋለን ለሁሉም ኬፍሬሞች። ከዛ በምትመለከቱት መልኩ ኤክስፖዠሩና ሙቭመንቱ እኩል ይሆንልናል ማለት ነው። ወደ ኋላ ሲሄድ ብራይትነሱ ይቀንሳል፣ ወደፊት ሲመጣ ደግሞ ብራይትነሱ ይጨምራል። ይሄ ደግሞ መጀመሪያ ከነበረው ሞር 3D እንዲመስል ያደርገዋል ማለት ነው። አሁን አንደኛውን ሌየር ሙሉ በሙሉ ሰርተን ስለጨረስን ሌየራችንን ኮፒ እናደርገዋለን። ከዛ 4 ጊዜ እናደርገዋለን ማለት ነው። እንደምትመለከቱት እኔ 4 ጊዜ አድርጌዋለሁ። ከዛ በኋላ ወደ ግሩፖች ውስጥ እየገባን ከሁለተኛው ግሩፕ ጀምሮ ያሉትን እንዳለ እየገባን እንደምትመለከቱት እኔ እንደማረገው ኤዲት እያረጋችሁ ፒክቸራቸውን እየቀየራችሁ ስማቸውንም እየቀየራችሁ ትወጣላችሁ።
ኤዲት አድርገናቸው ከጨረስን በኋላ አንድ ኪ ፍሬም አሳልፈን ሁለተኛው ኪ ፍሬም ላይ ሁለተኛው ሌየር እንቆርጠዋለን በዛኛው በኩል በመጀመሪያው በኩል ያለውን ከዛ ሶስተኛው ኪ ፍሬም እና ደግሞ የላይኛውን እንቆርጠዋለን። እኔ እንደማረጋው ታደርጋላችሁ። ሌየሮቹን ቆርጠን ከጨረስን በኋላ መጀመሪያ ሁለተኛ ላይ ያለውን ሌየር ድራግ አድርገን እኩል እናደርገዋለን። ሶስቱንም ሌየሮች ድራግ አድርገን ወደፊት እናመጣቸዋለን ማለት ነው። ስክሪን ላይ እንደምትመለከቱት አራቱንም ሌየሮች ወደፊት አስጠግተን ከጨረስን በኋላ 6 ሰከንድ ላይ እንሄድና ከ6 ሰከንድ በኋላ ያለውን ስለማያስፈልገን እንቆርጠዋለን ማለት ነው። አሁን ከነበረበት ይበልጥ ደግሞ 3D ለማስመሰል ሁሉም ሌየሮቹ ላይ የገባን ሻዶው አድ እናረጋለን። ሻዶውን 182 ላይ ሳይዙን ታረጉታላችሁ። በዛሬ ቪዲዮ ይዤላችሁ የቀረብኩት ይመስል ነበር። አይ ሆፕ ከዛሬ ቪዲዮ ትንሽም ቢሆን ዕውቀት እንደቀሰማችሁ ብዬ ራሴን አልቆልልም። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ባታረጉ እንኳን ላይክ አድርጉ። በድጋሚ እስከምንገናኝ ድረስ ቸርን ሰንብት።